بسم الله الرحمن الرحيم تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر وأراد شكورا أرسل النبي بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا فجعل أعمال القنط هباء منثورا. إخوة الإيمان أحييكم بتحية أهل الجنة وهي السلام عليكم ورحمة الله وبركاته. يقول تبارك وتعالى في محكم تنزيله الله بتكبر القرآن له اندينا فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره حرجا ضيقا كأنما يصعد في السماء. الله بكون غير مرة السو እስልምና ልብ ውስጥ ከቶ እስልምና ለሱ ያገራለታል። فمن يريد أن يضله ጥመትን የተወለደ ሰው ወይ ደግሞ ጥመትን መረጠን ሰው يجعل صدره حرجا ضيقا ልቡን ጠባብ ቸጋራና ያለ መስላል ወደ ሰማይ ወጣ የተባለ ያክል ይጨንቀዋል። ይሄን እስልምና የተከበረውን እስልምና የሰጠንን አላህ ልናመሰግነው ይገባል። አልহামዱሊላህ يقول عليه الصلاة والسلام ነብያችን የተከበሩ ነብይ እነዛ ካፍሮቹ ፋጅሮቹ ጠማሞቹ እንኳን ሙሐመድ አልአሚን ብሎ የጠሯቸው ነብይ ምን አሉ? ለغدوة أو روحة في سبيل الله خير من الدنيا وما فيها። በአላህ መንገድ እንዲህ እንደናንተ ወጥቶ ቀበሌ ሳይጠራ ደብዳቤ ሳይጻፍበት ኮማንድ ፖይንት ሳይጠራ ለአላህ ብለህ ለኢብቲጋኢ መርዳቲላህ ያላህ ውዴታ ፍለጋ ይሄን ፀሐይ ተቋቁመህ እንደዚህ ተቀደቀርና ለغدوة أو روحة في سبيل الله ለአላህ ብሎ ከሰዓት በኋላ ወይም ደግሞ ከሰዓት በፊት እንዲህ መቀመጥ خير من الدنيا وما فيها። እቺ ምድር ካለችው ንብረት እና ምድርና ሰማይ ያዘውን ንብረት አጠቃላይ ቢደመር ይሄን ቀን አያክልም ይላል ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም على الرسول البكيل አሉ። የመጨረሻ ንፉግ ማይረባ ሰው ማለት من ذكرت عنده ولم يصلي عليه የኔ ስም አጠገቡ ተጠርቶ ሰለላሁ ዐለይሂ ወሰለም ማለት የከበደው ነው። صلوا على رسول الله ተጋምናሉ ምርጡ ነብይ ለغدوة أو روحة في سبيل الله እንዲህ ለአላህ ብሎ ከሰዓት በኋላ ወጥቶ መቀመጥ። አሁን የሚከፈለ ገንዘብ የለም። ሰው እኮ የሆነ ቦታ ስብሰባ ሲጠራ አበላለሁ ይላል አይደል እንዴ? አይደል እንዴ? ስብሰባ ቀበሌ ምናምን ትጠራለህ አዲስ አበባ ነገር አበላለሁ ይላል። እዚህ ግን ያለ የማንን አበል ፍለጋ ነው የመጣችው? የማንን ነው? ላኢላሃ ኢላላህ ሙሐመድ ረሱሉላህ። ታዲያ ምንድን ነው አለ? ለغدوة أو روحة في سبيل الله خير من الدنيا وما فيها። እዚህ ምድር ውስጥ ያለ የምድሩን ንብረት ተውና እዚህ ወንዱ ያለ ንብረት ብቻ ብሰጥህ ላንተ ደስታውን ትችላለህ? ግን አላህ ምንድን ነው የሚሰጥህ? ለغدوة أو روحة في سبيل الله خير من الدنيا وما فيها። እቺ ምድር ያዘችው ንብረት በአጠቃላይ ምድርና ሰማይ ይበልጥልሃል። ታምናለህ? አታምንም? ትስማማለህ? እስቲ የምታምነው ዱቤ ነው ብለህ ትጠራጠር ወዝ ነገር አይቆይም። يقول الرسول عليه الصلاة والسلام በሌላ ሐዲሳቸው لا يجتمعان غبار في سبيل الله ودخان جهنم። በአላህ መንገድ ለአላህ ብሎ እንዲህ አቧራ የነካት እግርና ጀሃነም እሳት ፈጽሞ አትገናኝም ማለት። አንዳንድ ሰው እኮ አላህ ረህመትና ኸይሩን ያጠበዋል። ምን ያክል እንደሆነ እኮ አናውቀውም ትርፉ። لا يجتمع هذا حديث صحيح ነው። لا يجتمعان ፈጽሞ አይገናኙም። غبار في سبيل الله በአላህ መንገድ ላይ ለአላህ ብሎ አመል የነካት እግርና የእሳት ጀሃነም ፊት አበደን አይገናኝም ማለት። صدق الرسول صلى الله عليه وسلم ይሄን አጅሮች ከሚያገኙ ሰዎች አላህ ያርገን አሜን። وفي حديث آخر ما يتمت في قوم في بيت من بيوت الله የሆኑ ህዝቦች ተሰባስበው በአንድ ቦታ ላይ ከተቀመጡ አራት ሽልማቶችን ያለ ምንም ጭቅጭቅ ትኬት ቆርጠህ ወስደህ ከዚህ ትነሳለህ። አራት ሽልማት አንድ ለአላህ ውዴታ ያለው ውዴታ ታገኛለህ። ረዳ አላህ ሱብሃነሁ ወተዓላ وذكر الله في من عنده
አላህ እዛ መላእክቶች ዘንድ እከሌ የተባሉ ሰዎች እዛ ተሰብስበው የኔን ትልቅነት ለመስማት ስለላ ክብር ለመነጋገር ለመዋየት ከቤቱ ወጥቶ ስራውን ትቶ ተቀምጧልና እወቁት ብሎ አላህ እዛ ትላልቅ ሚኒስትሮቹ ጋር ያነሳል ማለት ነው። ዛሬ አንድ የሀገር ጠቅላይ ሚኒስትር ስምን እኮ እንትና እኮ ዛሬ ዳዋ ሄዷል ብሎ ስምህን በቴሌቪዥን ብናገር ደስ ይላል አይደል? ደስ አይልም? ዛሬ ጠቅላይ ሚኒስትሩ እኮ የኔን ስም ጠሩ። አልሰማችሁም? እንደው ደውለህ ጠይቀን አሎ አልሰማም? ዛሬ ዜና ሰምተሃል? የኔ ስም እኮ ዛሬ በጠቅላይ ሚኒስትሩ ተጠራ ትላለህ። ግን የጠቅላይ ሚኒስትሮች ሁሉ ጠቅላይ የጌቶች ሁሉ ጌታ ሰው በየመንደሩ የፈጠረው ጌታ ሳይሆን የማይገረፍ የማይሰቀል የማይሞት ሕያው የሆነ ላኢላሃ ኢላላህ እሱ ዘንድ ስምህ ይነሳና አቶ ኤኬሌ የሚባል ሰው ዛሬ ዳዕዋ ቦታ ሄዶ ቁጭ ብሎ የኔን ትልቅነት እየሰማ ነው። ይሄ ሽልማት ታገኛለህ። ወሐፈቱሁሙል መላኢካ እንደገና በመላኢካ ታጅቦ ነው የሚሄደው። ሽንት ቤት እንኳን ስትሄድ እዛጎ እስክትደርስ ሽንት ቤት ጋር ስትደርስ ይቆሙና እስክትሸና ጠብቀው ካንተ ጋር ወሐፈቱሁሙል መላኢካ በአላህ መላእክቶች ክንፍ ጥበቃ ስር ነው የምትሆነው ማለት ነው። ዛሬ ሁለት አጃቢ ቢሰጥህና ኮማንድ ፖስት አንተን የሚጠብቁ እነዚህ ሁለቱ ካንተ እንዳይለዩ አንተ ምድር ላይ እስካለ ድረስ ደሞዙን ለሌላ የሚከፍለው የሆነ ነው። ሰው ከተገላመጠ ይምቱ ይግደሉ ተብሎ ሁለት ጠባቂ ቢሰጥህ ደስ አይልም? ታስገርማለህ። ይዙሩ አይደለም ሰው ይሄን ሽልማት የምታገኘው ከማን ነው? ከአላህ ነው የምታገኘው። እዚህ ስለተቀመጥክ ብቻ ይሄን አጅር ከሚጋሩ ሰዎች አላህ ያድርገን። በአራተኛ ደረጃ ደግሞ አላህ በጀነተል ፊርደውስ ስሙን አና አህበብቱ ፍላን ቢን ፍላን እከሌ የሚባል ወልጃለሁ እዛ ስለተገኘ ስሙን ጀነት በር ላይ ወስዳችሁ ጻፉልኝ። በአንድ ቀን ዳዋ ሙሻረካ ይጻፍለታል። በዚህ ጊዜ መቼም ምቀኛ አይጠፋም። አንዱ መላእክት ፈየቁሉ ለረቢሂ ለአላህ ያ አላህ አቶ ኤኬሌ እኮ የሚባል ሰውዬ ዳዋ አይደለም የመጣው ምንድን ነው የሚሰሩት እነዚህ ሰዎች ልታዘባቸው ብሎ እዛ መጥቶ ቁጭ ብሏል። እዛ የተሰበሰቡ ሰዎች ሁሉ ጀነት ይቦካል እሱንም እንጻፈው ወይ ብሎ ይጠይቃሉ። ማንን ይጠይቃሉ? አላህን። አላህ ምን አለ? ሱብሃነ መን አዕዘመክ ኻሊቀ ሰማዋት ወልአርድ ዋሲዑ ረሕማ ረሕመቱ ሰፊ ሆነ አላህ ምን አለ? ወለሁ ገፈርቱ ለሱም ታረኩለት ሁጎሙ ላ የሽቃ ቢሂ ጀሊሱ እነዛ የተቀመጡ ሰዎች ለነሱ ክብር ስል እሱንም ጀነት አስገቡት። ላ ኢላሃ አላሁ አክበር። እንዲህ እዚህ እንኳን የመጣ ክርስቲያን ወገኔ ይህን ሽልማት ታገኛለህ። እንኳን ላ ኢላሃ ኢለላህ ብለህ በመጨረሻው ኢንሻአላህ አንድ ላ ኢላሃ ኢለላህ እንደምትሉ ከዚህ ቦታ ላይ አንድ ሰው ሳላሰልም እንደማለት ይታየኛል። ላ ኢላሃ ኢለላህ ቅድም ያየሁ አንድ ክርስቲያን ወገኔ አሁን እኔ ወደ ርዕሴ ልገባ ነው። እኔ ወንድማችሁ ነኝ። እዚህ የተሰበሰቡ ኡስታዞች በሙሉ ከአዲስ አበባ የመጡ ኡስታዞች ሼኾች በሙሉ ሙስሊም ወገኖቻችሁ እኛም እንደወደው ጀነት እንድትገቡ እንጂ ምንም አይነት ጥላቻ የለንም። ክርስቲያን ወገኖቻችን አንድ ወንዝ ውሃ የምንጠጣ አንድ አይነት ልብስ የምንለብስ ጠላቶቻችን ሲመጡብን በጋራ የምንመልስ ጥሩ ኑሮ አብረን የምንኖር የምንዋደድ በለቅሶ በሰርግ የምንገናኝ ነው። ግን እኛ ጀነት እኛ ጋር ያለው በትክክል ነው የምንነግራችሁ። ጀነት ያለው እኛ ጋር ነው። አገባቡ ነው የምንነግራችሁ። ኢየሱስ ክርስቶስ እውነተኛ ክብሩ እኛ ጋር ነው። እናንተ የምትሉት እናንተ ወቀውልህም እና ቀተልና አልመሲሑ ዒሳ ብነ መርየም ረሱሉላህ አላህ ደግሞ ብሎ ወማ ቀተሉሁ ወማ ሰለቡ ወላኪን ሹቢሀ ለሁ ወኢነ ለዚነ እክተለፉ ፊህ ለፊ ሸክን ምንሁም ማ ለሁም ቢሂ ምን ዒልም ኢላ ኢትባዕ ዘን ወማ ቀተሉሁ የቂላ በል ረፈዐሁ ላሁ ኢለይህ። አላህ ነው የምነግራችሁ። ምን ይላል መሰለህ? እናንተ የምትሉት ተገረፈ፣ ተሰቀለ፣ ተዋረደ። አላህ ደግሞ ብሎ አልተገረፈም፣ አልተሰቀለም፣ በክብር በጀነት ተቀመጠ። አሁን እስቲ ከኛና ከናንተ ማን ያዋራው? ኢየሱስ ክርስቶስ እውነተኛ ክብሩ ሴት ያለው እኛ ጋር ያለው ጀነትም ያለው እኛ ጋር ነው። ወደዚህ ላ ኢላሃ ኢላላህ እኔ ትዝ ይለኛል። እዚህ አንድ ጊዜ አንድ ክርስቲያን ወገኔ እባክህ አንድ ጥያቄ ብቻ ልጠይቅህ አልኩት። ጠይቀኝ። ሶስት ጠይቅ ችግር የለም። ኢየሱስ ክርስቶስና እግዚአብሔር እኩል ናቸው ሲባል እኩል ናቸው? አብ ወልድ መንፈስ ቅዱስ ሶስቱ ያነጣጠሩ አንድ አካል አንድ አምሳል። እርግጠኛ ነህ? አዎ።
እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን ይላል? ከፈተው መጽሐፍ ቁርአን እሺ ከፈተው መጽሐፍ ማለት የምትወዱኝስ ብትሆኑ ከእኔ አብ ይበልጣል። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል። ተናጋሪው ማነው? ኢየሱስ። የሚበልጠው ማነው? አላህ። ታዲያ አንተ እስቲ ዋናው ሊቀመንበር እያለ አየህ ተገረመ። ሙዳኸል አንዴ ሀሳባችሁን ሰብስቡ። ኡስታዝ ቀመር አላህ ይላሉ አይደለም? አዲስ አበባ ዩኒቨርሲቲ ላይ ሂስቶሪካል ሊንጉስቲክ የሚል ኮርስ ወስጃለሁ እና ሲስተር ላንጉጅ ይባላሉ፣ እህታማች ቋንቋዎች ማለት ነው። ኢብራይስጥኛና አረብኛ። በኢብራይስጥ ኤሎሃ ነው። ኤሎሃ አያችሁ፣ ኤለሃ ማለት ነው። ለዚህ ኢየሱስ ራሱ ኤሎሄ ብሏል። ስለዚህ በአረብኛ ምን ይሆናል? ኢላሂ አምላኬ ማለት ነው። ስለዚህ አላህ ብሎ ሲል ኤሎሃን ማለቱን ከግንዛቤ ይታዘቡ። ወገናችንም እንደዚህ ወይ ነገር ሄደኛው ጩኸት ሰምቶ ነው ወደ እስልምና ይመጣ። አላሁ አክበር ነው። እስልምና ይመጣ መስለን መሪያችን ነው። እንዴት ነው የምንወደው? ሙስሊሙ ይሳሳለታል። እናንተም ስትመጡ እንደዚሁ መምህር ነው የምትሆኑት። ስለዚህ ይህን ሰውዬ ስጠይቀው ኢየሱስ ክርስቶስና እግዚአብሔር እኩል ናቸው ወይስ አይደሉም ስለው እኩል ናቸው። አብ ወልድ መንፈስ ቅዱስ አይነጣጠሉም፣ አይለያዩም፣ አይበላለጡም፣ እኩል ናቸው። ዮሐንስ ወንጌል 14:28 ምንድን ነው ያለው? የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ይላል። ታዲያ ምን ትላለህ ቶማስ? መጽሐፉን የዋሸው ወይስ ኢየሱስ ወይስ እኔ? የትኛው ነው የዋሸው? መጽሐፏ ላይ ያያት ፈስተይቀነት አንፉሱ። መቼም እውነት ለመካድ በጣም ይጨንቃል፣ ይከብዳል። ልጁ ቸገረው። እኔም ፊቱን ሳይሆን አሳዘነኝ። ምን አለ ታውቃላችሁ? ኡስታዝ ቀመር አንድ ነገር ልንገርህ። ኢየሱስ ክርስቶስና እግዚአብሔር እኩል ናቸው፣ ግን ትንሽ ብቻ እግዚአብሔር ይበልጣል። እንዲህ አይነት መቸገር አራት ተቸገሩ። ወላሂ እውነተኛ ክብሩ እኛ ጋር ነው ያለው። እውነተኛ ክብሩ ወቀውልህም እና ቀተልና መሲሁ ዒሳ ኢብኑ መርየም ረሱሉላህ። የአላህ መልእክተኛ ኢየሱስ ክርስቶስን አልገደላችሁትም፣ አልሰቀላችሁትም። በረፈ አላሁ ዐለይሂ አላህ ወደ ላይ ወስዶ በጀነት አስቀምጦታል። አሁን ወንድም ያጥልምና ለምለኝ የማቴዎስ ወንጌል ምዕራፍ 7 ላይ ነው ኢየሱስ ክርስቶስ ተይዞ በወታደር ተይዞ በሰፈር ዱርዮ ተይዞ ተገርፎ አንተ እንኳን አላህን አግኝተህ በዱላ ላይ ተገርፎ ይቀርና በዱላ ገርፈ አምላክን በመዶሻ ቻንክረ መስቀል ቀርቶ ነብዩ ሙሳ አለይሂ ሰላቱ ሰላም ከነቢያት ሁሉ እኩል ያለው ነብይ ናቸው። ያ ረቢ አሪኒ አንዙር ኢለይክ፣ እኔ አንተን ማየት ፈልጋለሁ፣ አንተን ማየት ፈልጋለሁ፣ ፊትህን ማየት ፈልጋለሁ። ያ ሙሳ ለን ተራኒ፣ እኔ ማየት አልችልም፣ ወላኪን አንዙር ኢለል ጀበል፣ ወደዛ ተራራ ግን ተመልከት። ፈኢን ኢስተቀረ መካነ፣ ያ ተራራ በቦታው ላይ ቁጭ ብሎ ከጠበቀ ፈሰውፈ ተራኒ፣ ልታየኝ ትችላለህ ብሎ አላህ በመርፌ ቀዳዳ ያክል ትንሽ ብርሃኑን ሲለቅ ተራራውን ቀለጠ፣ ሙሴም ወደቀ። አምላክን በገመድ አስረ ተብትበ ምናምን በመዶሻ ሰቅለ አድምተ አበደን ላኢላሃ ኢላላህ ሙሐመደን ረሱሉላህ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሁ ወኢነ الذين اختلفوا فيه لفي شك። ቅድም ወዳልኩት አንቀጽ ስመለስ ማቴዎስ 27 ላይ በተሰቀለበት ቀን በተገረፈበት ቀን ኢየሱስ ክርስቶስ ምንድን ያለው? ኤሎሄ ኤሎሄ ላማ ሰበቅተኒ። ወንድም ኡስታዝ አብዱልመና ተናግሮታል። ዕብራይስጥኛ ነው ቃሉ፣ ወርዱ የዕብራይስጥኛ ቋንቋ በአሁኑ ሰዓት የለም። በባይብል ውስጥ መጀመሪያ ባይብል ወረዶ በዕብራይስጥኛ የሚባል ቋንቋ ነው። እሱ ቋንቋ ካለም ጠፍቷል፣ አሁን የለም፣ ጠፍቷል። ለዚህ እኮ ነው አሁን የማቴዎስ ወንጌልና ማርቆስ ቢጋጩ ማስታረቂያ የጠፋው ችግር ነው። አሁን ቁርአን በአማርኛ የተጻፈው፣ በሶማሊኛ የተጻፈው፣ በስጋብኛ የተጻፈው ቁርአን ቢጋጭ ማስተር ቤቱ ስላለ ወዴት እንሄዳለን? ወደ አረብኛው እንሄዳለን። ትራንስሌቱ ትክክል አይደለም፣ ስዳብኛው ለትንሽ ሸረፍ አድርገሃል፣ ኦሮምኛውን ጨምረበታልና ወደ ኦሪጂናሉና ተመለስ ብለን እናስተካክላለን።
ባይብል በእንግሊዝኛና በኦሮምኛ የተተረጎመው አሁን እንዳያችሁ ስጋጭብን ማስተካከያ ቦታ ተዲዮ ይዘን አብረን እየተቸገርን ነው። እኛም ከእናንተ ጋር እኮ የተቸገርን ነው። ስለዚህ ማስተር ቤዙ በነበረበት ጊዜ የተቀመጠችው ወርድ እቺ ወርድ ነች። እቺ ኤሎሄ ኤሎሄ ላማ ሰበቅታኒ ምን ማለት ነው? 27 ላይ በማቴዎስ ወንጌል ምዕራፍ 17 ቁጥር 47 ላይ ኢየሱስ ክርስቶስ ሲሰቀል ምን አለ? ኤሎሄ ኤሎሄ ላማ ሰበቅታኒ ኢላሂ ኢላሂ ሊማዛ ተረክተኒ አልማዕና بهذا الموضوع ምንድነው? አምላኬ ለምን ተውከኝ? ኢየሱስ ክርስቶስ አምላክ ከሆነ በቀላሉ ክርስቲያኑ ወገን ነው የሚጠይቀው። ኢየሱስ ክርስቶስ አምላክ ከሆነ የትኛውን አምላክ ነው የለመነው? አምላኬ ሆይ ስለምን ተውኸኝ? ስለምን ተውኸኝ? የሌለውን ነገር ያለ አስመስሎ ባዶ ሄዳ ዋሽቶ ነው አይደለም። ሰደቀ አላሁ የቁል ኢሳ የአላህ መልእክተኛ ስለመሆኑ ቁርአን በ25 ቦታ ተናግሮታል። ቁርአን የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ደግሞ መጽሐፍ ቅዱስ ራሱ not everyone says to me Lord Lord shall enter the kingdom of the heavens but he who does the will of my father in the heavens በሰማይ ያለው የአምላኬን ፍቃድ የሚያደርግ እንጂ እኔን ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት ወይም ጀነት ፈጽሞ አይገባም ማለት ላ ኢላሃ ኢላላህ ተናጋሪው ማን ነው? አላህ። ልጁ ነው አሉ 50 ብር ሰቆ ከቤት የጻራቶች ያጠፋላል ድጭሩ ናስባል የምን 50 ብር አለ ገና ሳይጠይቁት ማለት ነው። ገና ብሩ አትጠይቅም። ድጭሩ 50 ብር ከቤት ጠፍቷል። ተፈለገ ጠፋ ድጭሩ አሉ አቤት ና ድጭሩ የምን 50 ብር ገና ሳይጠይቅ